ሰላም ውድና የተከበራችሁ የሐሳብ እና ሺሰብ ቻናል ቤተሰቦች እንዴት አላችሁ? እኔ አህመድ መልኬ ነኝ። ቀደም ብሎ በነበረው ቪዲዮ እንግዲህ አካውንት ኤንድ በጀት ሰርቪስ ሌቨል 4 ላይ ኮድ 05 የሲኦሲ ጥያቄና መልሶችን እየሰራሁ እንደነበረ ይታወቃል። በዚህ ቪዲዮ ደግሞ ከዛ ያሳደርነውን ወይ ደግሞ በቀጣይ ቪዲዮ ሰራለሁ ያልኩትን መልሶች ነው የምሰራላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቱን ብትጫኑ በየጊዜው እየተሰሩ የሚለቀቁ ቪዲዮዎች የሚደርሷችሁ ነው የሚሆነው። ከዚህ በተጨማሪ እንግዲህ ትቬት ላይ አካውንቲንግ እየሰለጠናችሁ ያላችሁ ሰልጣኞች በሙሉ ቤዚክ ክሊኒካል ወርክስ ሌቨል 1 ቤዚክ አካውንት ወርክስ ሌቨል 2 አካውንትስ ኤንድ በጀት ሰፖርት ሌቨል 3 አካውንትስ ኤንድ በጀት ሰርቪስ ሌቨል 4 መጽሐፍት እንግዲህ ሪፈር የሚደረጉ ሪፈረንስ መጽሐፍት ናቸው። ከዚህ በተጨማሪ ላለፉት 5-6 ዓመታት ኦኩፔሽናል ኮምፒተንሲ አሰስመንት ወይ የሙያ ብቃት ምዘና ጥያቄዎችን ከነመልሶች የያዙ መጽሐፍቶች ናቸው። ከታች ያለውን ስልክ ቁጥር ወይ ደግሞ ተምብኔል ላይ የሚቀመጠውን ስልክ ቁጥር ብትጠቀሙ መጽሐፍቶቹ የትና ቤት ማግኘት እንደምትችሉ መረጃ ማግኘት የምትችሉ መሆኑን በዚሁ መግለጽ እወዳለሁ። ወደ ቀሪ መልሶቹ እንሂድ። መልካም ቆይታ። እንግዲህ ቀደም ካለው መልስ ስናይ task point 3 closing trial balance closing entries for Tana PLC record አድርጉ ነው የሚለው። እንግዲህ at the end of the fiscal year የተወሰኑ አካውንቶች ክሎዝ መደረግ አለባቸው፣ ሌሎቹ ደግሞ ወደሚቀጥለው በጀት ዓመት ይሻገራሉ። closing entries for Tana PLC ክሎዝ የምናደርጋቸው የኤክስፔንስ አይተሞች፣ የሬቨኒው አይተሞች፣ የዊዝድሮዋል አይተሞች እና ኔት ኢንካም አይተሞች ኖርማሊ ክሎዝ መደረግ አለባቸው። ምክንያቱም በዚህ የበጀት ዓመት ላይ የነዚህ መልክ የሚቀጥለው በጀት ዓመት ላይ የሚሄድ አይደለም፣ ተመሳሳይ ሊሆኑ ስለማይችሉ ለነዛ ክሎዚንግ ኢንትሪዎች ነው ይሄንን የምናዘጋጀው። ቀደም ባለው ቪዲዮ ላይ እንዳያችሁት እንግዲህ ይሄ ንግድ ድርጅት 60625 revenue ነበረው ወይ ፊስ earned ነበረው። ክሎዝ በመታደርጉበት ሰዓት እንግዲህ ያለውን ኖርማል ባላንስ የዛን ተቃራኒ ይዞ በኢንካም ሰመሪው ክሎዝ ይደረጋል ማለት ነው። ፊስ earned ክሬዲት ነበረ፣ ዴቢት እናድርገዋለን። ኢንካም ሰመሪን ክሬዲት እናድርጋለን። በዚህ መልኩ ኔክስት ይር ላይ ይሄ ዜሮ ሆኖ ይሻገራል ማለት ነው። at the same time የንግድ ድርጅቱ within that fiscal year በዛ በጀት ዓመት ውስጥ የነበረውን የኤክስፔንስ መጠን በኢንካም ሰመሪው ክሎዝ ያደርጋል። ኤክስፔንስ ኖርማል ባላንሳቸው ዴቢት ነው። ክሎዝ በሚደረጉበት ሰዓት በኢንካም ሰመሪ እነርሱ የክሬዲት ባላንስን ይዘው ኢንካም ሰመሪ ደግሞ የዴቢት ባላንሱን ይዘው ክሎዝ መደረግ አለበት ማለት ነው። በሶስተኛ ደረጃ ይሄ ንግድ ድርጅት 23195 ኔት ኢንካም አለው ይላል። ቀደም ባለው ቪዲዮ ሰራውላችሁ ነው። ይሄ እንግዲህ ኖርማሊ የክሬዲት ባላንስ ነው የሚይዘው። ኖርማል ባላንሱ በኢንካም ሰመሪ 23195 ብር፣ ጣና ካፒታል ኦብቪየስሊ ካፒታል ላይ የሚመጣ ስለሆነ 23195 ብር አድርገን ክሎዝ እናድርገዋለን። ይሄ ንግድ ድርጅት እንግዲህ በዛ በጀት ዓመት ውስጥ 5200 ብር የሚያወጣ የዊዝድሮዋል ነበረው። ድሮይንግ ኖርማሊ የሚኖረው ባላንስ ክሬዲት ዴቢት ባላንስ ነው የሚኖረው። ይሄንን በጣና ካፒታል 5200 ብር እሱ ነው ደግሞ ድሮይንጉን በ5200 ብር ክሬዲት አድርገን ክሎዝ እናድርገዋለን ማለት ነው። ስለዚህ እነዚህን ክሎዚንግ ኢንትሪ ከሰራን በኋላ ወደሚቀጥለው በጀት ዓመት የሚሻገረው የንግድ ድርጅቱ ፐርማነንት አካውንት የሚባሉት ናቸው የሚባሉት። እነዚህ ፐርማነንት አካውንት እንግዲህ በዚህ መስራት እንችላለን ማለት ነው። ፖስት ክሎዚንግ ትራያል ባላንስ ነው የሚለው። ፖስት ክሎዚንግ ትራያል ባላንስ ማለት ኖርማሊ ይሄንን ትራያል ባላንስ አጀስትመንቱን ከሰራን በኋላ ፋይናንሻል ስቴትመንቶችን ከሰራን በኋላ መጨረሻ ላይ እንደምታዩት ክሎዝ መደረግ የሚጠበቅባቸውን ክሎዝ አድርገናል። ከዛ በኋላ ያሉት ፖስት ክሎዚንግ ትራያል ባላንስ ናቸው። ፐርማነንት አካውንት የንግድ ድርጅቱ ቋሚ አካውንት በዚህ ዓመት መጨረሻ ላይ የነበሩ በሚቀጥለው ዓመት ደግሞ ቢጊኒንግ ሆኖ የሚሻገሩትን ነው የምናየው። እንደምታዩት ካሽ ኖርማሊ ፐርማነንት አካውንት ነው። አካውንትስ ሪሲቬብል፣ ሰፕላይስ፣ ፕሪፔድ ኢንሹራንስ፣ ኢኩዊፕመንት እነዚህ በሙሉ ፐርማነንት አካውንቶች ናቸው። አኪሙሌትድ ዲፕሪሺየሽን ኦብቪየስሊ ይኖረዋል። ለሚቀጥለው ዓመትም ይሄንኑ የዲፕሪሺየሽን ሰም ይዞ ነው የሚሻገረው። አካውንትስ ፔብል ኖርማሊ እስካልተከፈለ ድረስ በሚቀጥለው ዓመት እዳ ሆኖ ነው የሚሻገረው። ዌጅስ ፔብል እስካልተከፈለ ድረስ በሚቀጥለው ዓመት እዳ ሆኖ ነው የሚቀጥለው። አን ኤርንድ ፊስ አሁንም ሰርቪሱን እስካልሰጠነው ድረስ በሚቀጥለው ዓመት እዳ ሆኖ ነው የሚሻገረው። ጣና ካፒታል የንግድ ድርጅት የካፒታል መጠን በዚህ ዓመት ቢጊኒንግ የነበረው በሚቀጥለው ዓመት ኦብቪየስሊ በዚህ ዓመት መጨረሻ ላይ ኤንዲንግ የነበረው በሚቀጥለው ዓመት ቢጊኒንግ ሆኖ ነው የሚቀጥለው ማለት ነው።
በዚህ መልኩ 63760 ዴቢት 63760 ክሬዲት ሆኖ ይቀጥላል። ይሄ ፖስት ክሎዚንግ ትሪያል ባላንስ ይባላል። ክሎዝ ካደረግን በኋላ የቴምፖራሪ አካውንቶችን ከዘጋን በኋላ ፐርማነንት አካውንቶችን ወደሚቀጥለው አመት ይዘን እንሸጋግራለን ማለት ነው። ትሪያል ባላንሳቸው በዚህ መልኩ ይዘጋጃል። እንግዲህ በቀደም ባለው ቪዲዮ ያልጨረስኩት ጥያቄ ይሄንን ይመስል ነው። በቀጣይ ሌላ የቱቶሪያል ቪዲዮዎችን የምሰራ ነው የሚሆነው። እዛ ላይ እስከምንገናኝ